እና ማለት ነው ነፂም በጣም ነው የምትወድህ የምታደንቅህ። ከዚህ በላይ ማለት 300 በጣም ሲምፕል ትንሽ ነገር ነው ላንተ። ከዚህም በላይ ይገባል። ኮምፓ ያንተም ውጤት አለበት። ይሄ ኤፋ ብቻ አይደለም ያንተም እጅ አለበት። እንደውም ይበልጡን አንተ ነህ እንትን የምትለው ማለት ነው። እና ከዚህም በላይ ይገባሃል። እንግዲህ 1 ሚሊዮን ገብተህ ከዚህ በበለጠ ሞር ደግሞ በመልካም ስራ ብዙ ጊዜ አይሃለሁ፣ ግን ከዚህ በበለጠ ደግሞ ተሳትፈህ ሰርተህ እንደምታሳየን ተስፋ አደርጋለሁ። ይሄ ፎሎም ትንሽ ናት ለአንተ 300 ሺህ እንደ ስራህ አይደለም፣ የስራ ክፍያ አይደለም። ከዚህም በላይ ይገባሃል፣ ይገባቸዋል። ኮምፓዬ እንዳይከፋ ለሁለታችሁም ነው የማወራው። እና 300 ሺህ በጣም ትንሽ ነው፣ በጣም ትንሽ። ከዚህም በላይ ይገባል። ወደፊት መልካም ስራ ሰርተህ የምንጠብቅህ ቦታ ደርሰህ እንደምናይ ተስፋ አደርጋለሁ። በዚህም በዩቲዩብም ደግሞ 100 ሺህ ገብተህ ለማክበር ያብቃል። ከዚህ በላይ የምለው ነገር የለኝ። ማለት ብለው የተባለ ነገር መደጋገም ነው የሚሆነው። በርቱ፣ ጠንክሩ እና ግን ነፂ ይኸው ነግሬልሻለሁ ንገሪልኝ እያለችኝ ነው። እንደ የስንት ሰው ነው የምናገረው? ገዚም ይኸው ገዚም ንገሪልኝ እያለች ነው። ያው ብዙ ሰው ይወድሃል፣ ብዙ ሰው ያደንቀሃል በስራ በመልካም ስራ እና የኔ ወንድም በጣም ነው የማከብርህ ትንሽዬ በጣም ነው የምወዳችሁ። ከዚህ በላይ እንጠብቃለን። በጣም ብዙ እንጠብቃለን። ብዙ ማለት ዝም በይ ወላሂ ኢቱ አትሳቂ፣ ዝም በይ ማምላክ ዜዶ ዝም በይ። እውነቴን ነው የምልሽ ኢቱ አለቅሽ። ካላስ ከጨረሳችሁ ሌላችሁ አውሩ። እኔ ላውራ ከጨረሳችሁ። እሺ አውሪ። እኔ እኮ አላወራም ዝም ብዬ ነው። ኢቱ ፋሽሺ ኤፍሬም አንቺ ረህማ አውሪ ረህማ خلاص ጨረሽ? ነፂን አስገቡ። እኔ ወርዳለሁ ማለት ነው። ዝም ማለት አትችሉም። አንቺ አውሪ በቃችሁ። ዝም ብሎ ነፂ የት አለች? ማነው የሚያወርድላት? ሩታን አስገቢያት። ሩታን አስገቢያት። ገስት እኮ ሞልቷል። እያወራችሁ ወረዱ። ችግር የለውም። ኤፋ ወይ ጉድ! ቆይ ግን አፈርት ብላ የምትለው ሙዚቃ ሙሉ ልቀቅልን። 5 ደቂቃ ማለት ነው። ይኸው እኔ ስወርድ እንትናን አስገቧት። እሺ ለማንኛውም እኔ ኮርድ ካልገባሁኝ ማለት ነው። ሩታ ገስት ቆይ ኤፍሬም ደህና ነህ? እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። እኔስ አንድ ጥያቄ ልጠይቅህ ነው የመጣሁት። በቀደም በእንቅልፍ ልብህ ነው ወይስ ተኝተህ ነው? ወይ አውቀህ ነው እንደዚያ ያወራኸው ልጅቷን? እኔ ይሄን ነው የምጠይቅህ። ልጃችን ልጅ ማናት? አንቺን አይደለም የጠየቁት። አሁን ሁላ እሱን የጠየቁት። እሱ ይመልስልኝ። ልጅቷ ሲያስገቧት ሲያስወጣት ያደሩት ልጅ ማናት? ምንድናት? ለምን በቪዲዮ ሳላየናት? ጥያቄ ነው። ሚስጥርማ አይደለም እኮ በእንቅልፍ ልብክ ነው አይደለም? አይደለም ከእነ ስልክ የሚደወለው እኔ ጋር እንደ በአደባባይ እኮ ነው ህዝቡ ስተሰብስቦ ማለት ነው። የኔዋነ አለ። ከዛ የኔዋ ስባል ልጅቷ መጣችልሽ። ከዛ ስትመጣ እኛ ደግሞ ተኝቷል ሰው ይሄ ልጅ እያለን ተኝቷል። ይሄን ሁሉ የሚያወራው በእንቅልፍ ልቡ ነው ስንል ይኸው አይደለም አለ። ስሟ ማን ነበረ? ኤፍሬም ረሳኋት። ስሟ ማን ነበረ? ይኸው ጹም ድንቅ ሲል ነው ያደረው። ይህ ጹም ድንቅ እኔ ደግሞ በእንቅልፉ ነው ብዬ እኮ በውስጥ ደውዬበት ለካ ሰው አልተኛም እንድነሳ ብዬ በለካ
እንደ ሰው ሁሉ እኮ ኧረ ተኝቷል ይባባላል። ግማሹ አልተኛም፣ ግማሹ ተኛ። ክርክር ፈጠሩ ሁሉም ማለት ነው። ከዛን ኧረ ተኝቷል አልተኛም ይባባላሉ። ይኸው እውነቱን ተናገረ። ዜዶዬ አልተኛውም ብሏል። እንግዲህ መልስ ሰጥቶሻል። አልተኛውም አለ ሩታ። ከዛ እዚህ የመጣሽ ሊደፋሽ ሲል ነው እውነት ነው። እኮ ቲማቲም እንደሆነ አውቃለሁ። ወዲሽ ቲማቲም ነው እንግዲህ አፈንጁ፣ የቀረው ሁሉ አፈንጁ። አይቻልም። ይበቃዋል እንዴ! ስንት ሰው እያየው ሞናውሪ ምን አየህ እኮ የዛን ቀን 600 ሰው መጣ እኮ ለወሬ ሞና ኮምፒውተር የኔ ታናሽ ወንድም እንዴት ነህልኝ? እኔ እሱ ልጅ በጣም ነው የምወደው። ኮምባን ኢትዮጵያ ስገባ መታታኝ አዲስ አበባ እንዴት ነህልኝ የኔ ውድ? ትንሽ ጎማዳ ሆነ ኖሮ ያምርብህ ነበር እንደዚህ ስትል። ወይኔ ስለሚፈሩት እኮ ነው። እስኪ ዝም በይ። ፈርታችሁት አይደል? አንቺ አውሪ የምትባባሉ ስበሽ ኮሉ አንቺ ጭማንቂ ሲጀመር ዝም በይ። ሙና እያውራ ኔፋ እንኳን ደስ አለ፣ እንኳን ደስ አለ። ኢንሻላህ እንግዲህ ከዚህ በላይ 1 ሚሊዮን ከቲክቶክ እንጠብቃለን። እኔ ደግሞ እድገትህን የምፈልገው ዩቱብ ላይ ነው። ኢንሻላህ ዩቱብ ላይ አድገክ ልናይ ያብቃን ማለት ነው። ኢንሻላህ ትንሹ ደግሞ በጣም ነው የምወድክ። እሺ የኔ ቀውጤ ዛሬ ደግሞ አማርኛው ተቀየረ እንዴ? እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ያንተም እጅ አለበት እና ቀጥሎ በዚህ ኢንሻአላህ በብዙ በትልቅ ነገር እንጠብቃቸዋለን። በጥሩ በበጎ ስራ በጥሩ ነገር ስማችሁን እንድታስጠሩ እንጠብቃለን። ኢንሻአላህ አላህ ያሳድጋችሁ። ያኔ ትልቅ ደረጃ ያደርሳችሁ ሁላችሁ። በጥሩ ነገር የምትነሱ አላህ ያደርጋችሁ ኢንሻአላህ። እና ደስ ብሎኛል። ከዚህ በላይ እንጠብቃለን። ወንድማችን እንኳን ደስ አለ ዴፊ። ብዙ አላወራም፣ ጨዋ እኮ ነኝ እናንተ። እንዴት ኧረ ጨዋነቱ እንዳለ ሆኖ ድምፅሽ ተሞላቀቅሽብኝ እኮ። ሚወት አድርጊ፣ እውነቴን ነው የምልሽ። ሚወት አድርጊ ሙና። እሺ መስማ ለሞላቀቅ እንጂ ምን ሆነሽ ነው? ሌላ ብራ ደግሞ አሁን ፈጣሪ ሆይ ያዙኝ ለአውራ ነበር ክልክል እኮ ነው ያደርጉኝ። አውሩና እኔ መጨረሻ ላይ አወራለሁ። እኔ ላውራ ረህማን አስገባሽ ነው ሩታዬ። ቁጭ እኔ ቁጭ በይ ሩታዬ። ቁጭ የምትይ ከሆነ እኔ ወርድላታል፣ ትገባለች፣ ችግር የለም። ዝም እኔ ካወረዳችሁኝ ማለት ነው አንድ ነገር ነገር ከዚህ ካወረዳችሁኝ እያንዳንድሽን በኢሞ ነው የማወጣሽ። ከዚህ ወላሂ እንዳታስወጣት ኢሞ ደውላ ታስወጣናለች። እቺ የተረገመች ማንም አያስወጣሽም። እሺ ዘዶ ማንም አይነካም። ነው የምወድህ፣ በጣም ነው የማከብርህ። እንኳን ደስ አለ 300 ኬ ስለገባ። ትንሹ በጣም ነው የምወድህ። ሁለታችሁም በጣም ነው የምወዳችሁ የማከብራችሁ። በቃ ከዚህ በላይ ከእናንተ ብዙ እንጠብቃለን። እወዳችኋለሁ። እሺ ጨርሻለሁ። ተንጫለሁ። ይቱ ከታች ረህማ የኔንም ንገርልኝ እያለችሽ ነው። ይቱ ማዚ አሁን የገባችው ማዛ አውሬ ነው። ሂዱ ቤት አታፈርሽብን። ምታጂ እንዴ ማን ጋር ነው ድምጽ ያለው? ጆሮአችን ላይ ቤት ተፈርሳለች እንዴ? ኧረ ዜዶ
ትንሿ አውሩ እንዴት ትንሿ ጨረሽ እንዴ? እኔ ልምረጥና አሁን ደግሞ ፊፊ ተውራ ፈጣሪ እውነቴን ነው። ጥሩ ሰው ነው የመረጥከው። ፋፊ ራሱ ልትወጣ ነበር። አውሪ አሁን የላውራና ልውጣ ማለት ነው። ኤፋና ትንሹ እንዴት ናቸው? እና ኤፋ የኔ ወንድም የኔ ሸበላ ማለት ነው። ፋፊ አወርድሻለሁ። ወደ ምሮ ልሄድና ማለት ነው። ኤፋዬ የኔ ወንድም እንኳን ደስ አለህ። ከዚህም በላይ ትልቅ ደረጃ ደርሰህ እንደማይህ አልጠራጠርም። በርታልኝ፣ እወድሃለሁ። ከጨረሽ ማለት ነው። እኔ ማለት ትንሹንም ረስቼዋለሁ። ትንሹ ማለት ነው ያው አንተንም እንወድሃለን። ረስቼው ነው እንዳይለ ና ኤፊ ማለት እኮ እሱ ማለት ነው። መጀመሪያ ሚስጥራቸውን እንኳን እንዴት እንደምትደብቁ ማታውቁ አህያ ግማታ ሁላ ብላችሁ አፋችሁን አልከፍትም ትመጣላችሁ ማለት ነው። ዝም በይ ፍቅሩን ያኔ ፍቅሩን አልፈለጉት አይደል? ምንም አልተውም። እኛ ያንን በፍቅርና ሸክፋት የምትደጋገውን የእነሱን ተለያግ ምትከተላል እናረጋለን። አንድ ጀቶ ምሰራ እኛ እንዴት ጋር ይባላል አትድረሱብን። ልጆቹ እንደማቷቸው ሩታና ብርሽ እኮ የመጡት ማለት ነው። የዛን ሰዓት ልሷን ይዘው የመጡት እኛ በምናደርገው ስራ እያዩሰው ሲቶ እንዲበርዱ ሁሉ ነገር ማለት ነው። እነዚህ ግን በጣም አህያ ልብ ናቸው፣ አይሰሙም። ሩታ አስታረቃቸዋል አይደለም እንደ እቺ ፍቅር የምትባለው። አሁን ምንድን ነው ነገሩ የሚመጣው? አሁን ድሮ ለፕሮግራሙ ተዘጋጁ። ምንም አያመጡ። ምን ይሄ ምንድን ነው ቢንጫጫ ነው ያለው አብርሽ የሚናገራት ተረት አለ። አብርሽ የሚናገራት ነገር አለ እና እንደዛ ስለሆነ ጨጨበ እንዲ መቀጫ ያረጋችሁ ጆሮችን እና አራታው ሞት የሚያደርግ ታወቶች ምንም ይመጡ አያመጡም። ምንም አያመጡ። አለፈው አያመጡም። እኛም እነሱ እንበልጣለን። እኛም ጀግና ነን። ማታ ጀምረን እናንተ ሚስጥር አወራችሁ፣ እኛ የውለቀቅ ነው በሚዲያ ጣት አለቅ ነው አለ። ምንም አታመጡ። ኩሽ ማጋ ነው ግን እንትን ያለው ሳዲ ማጋ ነው ሚዲ ያረጋችሁ ብናወራ ይሻላል። ማጋ ነው ጩኸት ያለው በአላህ ፍራሴ ለመመኛ ቦጧት ጀምሩት በጣም የሚጥላል ለአንቺ ጋር መንኳኩ ልጆች ሞት እያረጋችሁ እንትን እንድንገዛ የሚያውቅ ንገረና የፕሮግራሙ ሳሌ ማለት ነው። ስሚ ምን እንደምታጋላችሁ ለምን ሲጦታ ገዝቶ እሱንም በውስጥ መሆናችሁ የሩታ እህትና ፍቅር እንድትገናኙ አያረጉም። ከዚህ በፊት ሲጦታ ገዝቶ አይደለም ሰው የሚያገናኙት ስራቸው ያደለም። ምንም አያመጡም። ባክሻራ አሁን ሰላረሰት ነው ወይ ምን አረጋሉ? ሲጦታ ገዝቶ ይልቃሉ ውሰድ ብሎ ሲገናኙ ደግሞ ሩሩ ይላሉ። የሚግርም የሚለኝ ነገር የራሳቸው ሲጦታ ገዝቶ ሊኮ ከዛ በኋላ ደግሞ ቢታይ ብስሚላ በጣም ነው የሚያስጠላ። እስከማታውን በዚህ ራበት ለማን አልሐምዱሊላህ ሚዩት ላረግሽ ነው። እሺ ከይቅርታ ጋር ወይም ሚዩት አድርጊና ስራሽን እየሰራሽ ቢሆን የምታወሪን ሚዩቶችን እና ለማን ዛሬ ማነው ቀኑ?
ዛሬ ሮብ 3 ቀን ቀረን። እችን ይመስለኛል። አሁን የራሱ እያሉ ሲል ወሬ ተውት። ወሬ ይልና ተዘጋጁ። ማውራትና መተግበር እኮ ይለያል። ዝም ብለን ግን ያው አልሰሙም እንዳይሉ ተሰርቶባቸዋል። አልሰሙም ብለው በእነሱ ቤት እንዳይፈነጥዙ እንደሰማን መታወቁ ጥሩ ነገር ነው። ሰዓት እንግዲህ ወይ ዜድ ማታ ማለት ነው። ያን ያልገባሁም በውጭ የሰማሁት ልፍ ስላቻቸው የእነሱ እኮ ጨርሰው ወሎዬ ናቸው። አሁን እዚህ እናንተን ቢሉ የማዲያም ዋይፋይ ስለተመቻቸው አሁን ሀገር ሲገቡ እይታ ይቀንስባቸዋል፣ ይቀዘቅዛል ትላለች። የታችኛው ሀገር ቀዝቅዞናትና አምሳ መቀኛ እሷ እዚህ ነው እንደምትኖረው የኛ ደግሞ ሰብስክራይብ ያደረገ ሰው ካለ አንሱ ሰብስክራይብ አሉ እኮ አሁን አንቺ እንደዚህ ብትይ እኮ አሉ አንድ አስመሳይ ሽበት እየሄዱ የሚመጠመጡ እኮ አሉ። ምን አገባን? የመጥመጡ ጥቂት የራሱ ምን አገባን? ግን ሰብስክራይብ ያደረጋችሁ አንሱ ጉጉላ እና ይሄ ሲጀመር ማለት ነው የእሷን እድገት ሰው የማይፈልጉ ሊያሳንሷት ነው የሚፈልጉ። ሲጀመር አንሱ፣ እየገባችሁ አንሱ። ለቅላችሁ ያረገ ካለ ታጥቦ ጭቃ ናቸው፣ የምር ታጥቦ ጭቃ ናቸው። እዛ ይወሸቃሉ። ነገር ተመንቀጭላቸው አይለቃቸውም። ወሬ ቀይር፣ በቃ ትንሿ ኋላስ ወሬ ቀይር። የራሳችን መሬት እንታያለን። ሶስት እናወራለን። ወሬ የጨዋታ ቀሪ ቀይሩ ወይ ውጭ ሙ ወላሂ እንደዛ ስሉ እንዲሰብኩኝ ማታ እኔ ራሱ ሰምቻቸዋለሁ። ወሎዬዎች አይደለ ማነው ቶፊቅ ነው የሚያሸንፈው። ማንም አይሄድላቸውም። ወሎዬ ያለው እኮ ቶፊቅ ነው። ወሎ ልጆች ማንም ከየታንተተው ነው የሚያሸንፉ። ጊዜ እናሸንፋለን አሉ እያሉ ሲለፋበዱ ነበር። በጣም ጊዜ ነበሩ ገስት ላይ እኔ ራሱ ሰምቻለሁ። ግን እናያለን እሱ ቶፊቅ ወንድማችን ነው። ግን ደግሞ ማሸነፍ ያለን ይሄን ያክል እነሱ እኮ ፋሚሊ ናቸው። መሸነፍ ማሸነፍ ያለ ነው እንዴ? ብርቅ ነው እንዴ? ፋሚሊ ሆነ ትሸነፋለህ። ተሸነፍን አሸነፍ አውቀውበት ተመካክረው ነው። ግን የኛ አስበሳችን ምቀኝነታችን ናቸው እነዚህ አምሳ ለነሱ እርቀት ያላቸው ሴራ በጣም የራቀ ነው። የምር በቃ እኔ እንጃ ምን አይነት አይምሮና ጭንቅላት እንዳላቸው በዚህ ደረጃ። ማነው ገስት የሚልከው? እኔ ስገባ አላገኝም። ገስት ሰው የሚልካለ ታያት እንዳታስወጫት ሳዲ ማውቄን ያስገባው አይቻታለሁ። እንዳትንጫጩ በስርዓት አውሩ። ተረጋጋ። እሰይ ሸበታው መዛቃ እያበራላት እንዲሁም ማየት የማልፈልገውን ሰው ላይ ነበር።